ይቀበባል። አመሰግናለሁ። የተከበሩ አቶ አሸናፊ ካሳ የወረዳችን ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ፣ የወረዳችን አስተባባሪ ኮሚቴ አባላት እንዲሁም የወረዳችን አመራሮች፣ እዚህ ጥሪ ተደርጎላችሁ የተገኛችሁ ከአምስቱም ቀጠና የመጣችሁ የወረዳችን ነዋሪዎች፣ የሰላም ሰራዊት፣ የፖሊስ አባላት፣ መላው የወረዳችን ነዋሪዎች እዚህ ፕሮግራም ላይ ስለተገኛችሁና እኔም ተገኝቼ ይህንን መልእክት እንዳስተላልፍ እድሉ ስለተሰጠኝ እያመሰገንኩ እዚህ ስለተገናኘንና ይህንን መልእክት እንዳስተላልፍ ስለተጋበዝኩና ስለተገናኘን እንኳን ደህና መጣችሁ የሚል መልእክት ነው ያለው። እንግዲህ የአንድነት መረዳጃ እድር ባለፉት በርካታ ዓመታት መንግስት የሚሰራቸው ስራዎች በማገዝ በመደገፍ በማህበረሰብ ውስጥ ያለው አንድነት በተለይም የህዝብ አንድነትን በተገቢው ተጠቅመን የህዝብን የመልካም አስተዳደር ችግሮች ለመቅረፍ ደረጃ በደረጃ የማህበሩን አባላት በማስተባበር በርካታ የልማት ስራዎችን እያከናወነ ያለ የመረዳጃ እድል ነው። ይሄ መረዳጃ እድል እንግዲህ በርካታ አባሎችን በስሩ አቅፎ ብዙ የማህበራዊ አገልግሎትን በዚህ ማህበር ውስጥ እየሰጠ ይገኛል። ከነዚህም መካከል በተለይም በአረንጓዴ ልማት 2015 ጀምሮ 2014-15 በጀት ዓመት 2015-16 በጀት ዓመት በርካታ ችግኞችን በመትከል በመንከባከብ ሰፊ ስራ እየሰራ ያለ ማህበራዊ ተቋም ነው። ከዛም ባለፈ በሌሎች ማህበራዊ አገልግሎቶችን ላይ በመገኘት በበዓላትም ላይ በመገኘት ሰፊ ድጋፍ እያደረገ ያለ ማህበራዊ ተቋም ነው። ይህንን እያደረገ ያላቸውን ስራዎች ከዚህ በበለጠ አጠናክሮ እንዲቀጥል ጥሬን እያስተላለፍ በአስተዳደሩ በኩል ይሄንን ማህበር ለማገዝ እዚህ አካባቢ ላይ የምታዩት እንግዲህ ምናልባት በተለይም በአቅም ደካማ የሆኑ ማህበረሰቦች የገበያቸው በጣም ከፍተኛ ያልሆኑ ማህበረሰቦች የሚገኙበት ቦታ ነው። ይሄንን ቦታ እንግዲህ እንደ መንግስት እነዚህን ነዋሪዎች ለማገዝ የወረዳችንም የክፍለ ከተማችንም አስተዳደር በጋራ ባለፉት ቅርብ ጊዜያት እዚህ ጋር እንደምታዩት የመጸዳጃ ቤትና የሻወር አገልግሎት የሚሰጥ ተቋም ተገንብቶ እንዲሁም ለዚህም የሚሆን የሮቶ መውጫ ቦታ ተገንብቶ አገልግሎት እንዲሰጥ ተደርጓል። Ma video ora avete visto?